አቶ ጌታቸው ረዳ ወደ መቀሌ የደወሉት ስልክ ጦርነቱ እንደጀመሩት በጠዋቱ ወደ ታደሰ ወረደ ደውዬ ምንድነው እየሆነ ያለው አንተስ አለህበት ብዬ ስጠይቀው እያሉ ይቀጥላሉ አቶ ጌታቸው ረዳ። ሙሉ መረጃውን የምታደምጡት ይሆናል። ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው። ዶክተር ደብረጽዮን ገብረሚካኤል ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ፣ ተጠንቀቁ። እየተካሄደ ባለው የኦሮሚያ ምክር ቤት ስብሰባ የተነሱ አነጋጋሪ ሐሳቦች። አነጋጋሪው የኢዜማ የፖለቲካ ቅስቀሳ በቲክቶክ መድረክ የትግራይ ህዝብ የፖለቲካ መያዣ መሆን የለበትም። የፕሪቶሪያው የሰላም ተደራዳሪ አቶ አሰፋ አብርሃ እንዲህ ሲሉ ተናግረዋል። ዳግመኛ ወደ ጦርነት መግባት የትግራይን ህገ መንግስት ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ሲል ውድብ ነጻነት ትግራይ ፓርቲ ገለጸ። የሰዓቱን ጥንክሮች እነሆ ብዬ ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አቶ ጌታቸው ረዳ ወደ መቀሌ የደወሉት ስልክ ጦርነቱን እንደጀመሩት በጠዋቱ ወደ ታደሰ ወረደ ደውዬ ምንድነው እየሆነ ያለው አንተስ አለህበት ወይ ብዬ ስጠይቀው አይ ምን መሰለህ እናሸንፋለን የሚል እምነት ስላላቸው ነው አለኝ። እኔም በል ጦርነቱ በአስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ ልደውልልህ ብሎ ስልኩን ዘጋው። ከዛ በኋላ በተደጋጋሚ ብደውልለት ስልኩንና ኢሜሉን ስለዘጋው ማግኘት አልቻልኩም። ታደሰ ወረደ በውሳኔያቸው ያልተሳተፈና የማያውቅ መስሎ ቢያናግረኝም በደንብ ያውቅ እንደነበር እርግጠኛ ነኝ። ከ4 ቀናት በኋላ ደውል ብለውት ነው መሰል ወደ ጠቅላይ ሚኒስትሩ ደውሎ እኔ በዚህ ውሳኔ ላይ የለሁበትም ብሎ ነገራቸው። ጠቅላይ ሚኒስትሩም እንደዛ ከሆነ እንዲያ ብለህ መግለጫ ተናገር አሉት። እሱም እሺ ብሎ ከተሰናበተ በኋላ በትግራይ ቴሌቪዥን ወጥቶ መከላከያ የሚተኩስብን አልመሰለንም ነበር፣ ትኩረት ያጡት ጥያቄዎቻችን ትኩረት እንዲያገኙ ብለን ነበር የተንቀሳቀስ ነው ብሎ ተናገረ። አቶ ጌታቸው ረዳ ቲቢኤስ ከተሰኘ የበይነ መረብ ሚዲያ ላይ የተናገሩት ነው። ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው። ዶክተር ደብረጽዮን ገብረሚካኤል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ገለጹ። ሊቀመንበሩ 51ኛውን የካቲት 11 በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ አስጠንቅቀዋል። ዶክተር ደብረጽዮን በመልእክታቸው እንደገለጹት የፕሪቶሪያው የሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ አጠፋቸዋለሁ የሚል መንፈስ ካለው አጋር ጋር ነው ያለነው ብለው ይህንንም ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እየመራት መሆኑን በግልጽ አመላክተዋል። የውስጥና የውጭ ሴራዎች በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተ ሊቀመንበሩ ጠላት አዲስ የኢኮኖሚ የፖለቲካዊ ከበባ ለመፍጠር ግፊት እያደረገ መሆኑን በውስጥና በውጭ ያሉ ከዳተኞችና ጠላቶች የኋላ ቀርነትና የአካባቢያዊነት ስሜቶችን በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወነ መሆኑን ተናግረዋል። በዲፕሎማሲ ረገድ የሚደረጉ የውጭ ጫናዎችና ሴራዎች ተጠናክረው መቀጠላቸውን ለህልውናችን በጋራ እንቁም ሲሉ አክለዋል። ዶክተር ደብረጽዮን ትግራይ የገጠማትን ይህንን የማይታለፍ የሚመስል ፈተና ለመሻገር ብቸኛው መንገድ አንድነት መሆኑንም አሳስበዋል። ሊቀመንበሩ አክለውም በትጥቅ ትግሉ ወቅት የታየውን ጥንካሬና በጦርነት ወቅት የተመዘገበውን ድል በመድገም የትግራይን ሉዓላዊነት ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተባብሮ እንዲነሳም ጥሪ አቅርበዋል። ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ፣ ተጠንቀቁ። ከትናንት አንስቶ የጨፌ ኦሮሚያ ምክር ቤት ስብሰባ እየተደረገ ነው። በዚህ ስብሰባ በርከት ያሉ አነጋጋሪ ሐሳቦች ተሰንዝረዋል። የኦሮሚያ ክልል ምክትል ፕሬዝዳንት የሆኑት አቶ አወሉ አብዲ ያደረጉት ንግግር ትኩረትን ስበዋል። ምክትል ፕሬዝዳንቱ ኦሮሞን የሚሰርቅ ሆነ የሚዘርፍ አካል በሰላም መኖር ስለማይችል መጠንቀቅ አለበት ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። በተመሳሳይ ከ2 ሳምንት
ሳምንት በፊት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በሙስና የሚያስቸግራችሁ አካል ካለ በቦክስም ጭምር ግጠሟቸው ሲሉ መናገራቸው ይታወሳል። አቶ ሽመልስ በትላንቱ የጨፌ ጉባኤ ባደረጉት ንግግር ኦሮሞ ከልማት ተገፍቶ ካለው ሀብት እንዳይጠቀም የተከለከለ የነበረ ሲሆን ከለውጡ ዓመታት ወዲህ ግን እድሉን እንዲወስን ያለውን እምቅ ሀብትም እንዲጠቀም መደረጉ ሲናገሩ ተደምጠዋል። ኢዜማ የፖለቲካ ቅስቀሳን በቲክቶክ ጀምሯል። ኢዜማ ወደ ዲጂታል አማራጮች ፊቱን በማዞር በቲክቶክ መድረክ ላይ ንቁ ተሳትፎ እያደረገ ይገኛል። ፓርቲው የሚለቃቸው አጫጭርና ፈጣን መልእክቶች በተለይ በወጣቱ ዘንድ ከፍተኛ መነጋገሪያ ሆነዋል። ፓርቲው ከዚህ ቀደም ከሚታወቅበት ረዥም መግለጫና የቪዲዮ ስርጭት ወጥቶ የቲክቶክን ባህሪ የተከተሉ አጫጭርና ግልጽ መልእክቶችን መጠቀሙ ለተደራሽነቱ ረድቶታል። ይህ የኢዜማ አካሄድ የፖለቲካ ፓርቲዎች ከባህላዊ የመገናኛ ዘዴዎች ወጥተው የነገ ሀገር ተረካቢ የሆነውን ወጣት በቅርበት ለማግኘት እያደረጉት ያለውን ሽግግር ያሳያል። የቲክቶክ ተጠቃሚዎች ቁጥር በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት ፓርቲው የያዘው ስትራቴጂ በሌሎች የፖለቲካ ኃይሎች ላይም ተጽዕኖ ሊያሳድር እንደሚችል ይገመታል። የትግራይ ህዝብ የፖለቲካ መያዣ መሆን የለበትም። በአዲስ አበባ ሰላም ለህዝባችን ለውጥ ለወደፊት ተስፋችን በሚል መሪ ቃል በተካሄደው የትግራይ ለውጥ ፈላጊዎች ንቅናቄ የምክክር መድረክ ላይ የትግራይ ህዝብ ጥያቄ ከሻዕቢያ መንግስት ጋር በማበር ሊመለስ እንደማይችል ተገልጿል። የፕሪቶሪያው የሰላም ስምምነት ተደራዳሪ አቶ አሰፋ አብርሃ እንደተናገሩት ለትግራይም ሆነ ለኢትዮጵያ ህዝብ ከሻዕቢያ በላይ ጠላት የለም፣ በመሆኑም ከዚህ ኃይል ጋር መሰለፍ ባንዳነት ነው በማለት ኮንነዋል። ጥቂት የቀድሞ የህወሓት አጀንዳዎች ከኤርትራ መንግስት ጋር በማበር የሰላም ስምምነቱን ህገ መንግስቱን እየጣሱ መሆኑም በመድረኩ ተመላክቷል። ሌተናል ጀነራል ጻድቃን ወልደ ትንሳኤ በበኩላቸው የፌዴራል መንግስት ተፈናቃዮችን ለመመለስ ከመጀመሪያው ጀምሮ እንቅፋት ሆኖ እንደማያውቅ ገልጸው ይልቁንም የቀድሞ የህወሓት አጀንዳ የራሱን የፖለቲካ ፍላጎት ለማሳካት ሲል ተፈናቃዮችን እንደመያዣ በመጠቀም እንዳይመለሱ እያደረገ ነው ሲሉ ወንጅለዋል። የትግራይ የፖለቲካ ችግር በሂደት ሊፈታ የሚችሉት ስለ ሰብአዊ ድጋፍና ለተፈናቃዮች ቅድሚያ በመስጠት እንጂ ህዝብን ለፖለቲካ ትርፍ መስዋዕት በማድረግ እንዳልሆነም አብራርተዋል። የንቅናቄው አባላት በትግራይ ክልል ህጋዊ ምርጫ ተካሂዶ መደበኛ መንግስት እንዲመሰረት መስራት ዋነኛ ዓላማቸው መሆኑን ገልጸዋል። የትግራይ ህዝብ ከሁለተኛ ጥፋትና ከጦርነት ለመዳን ከኋላ ቀር አጀንዳዎች ተላቆ በሰላማዊ መንገድ መታገል እንዳለበት የጠቆሙት ተሳታፊዎቹ የክልሉን ችግር በዘላቂነት ለመፍታት ከፌዴራል መንግስት ጋር በቅንጅት መስራት ብሔራዊ ግዴታ መሆኑን በአጽንኦት አሳስበዋል። ዳግመኛ ጦርነት ውስጥ መግባት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ሲል ውድብ ነጻነት ትግራይ ፓርቲ ገለጸ። በትግራይ ክልል ውስጥ ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል አንዱ የሆነው ውድብ ነጻነት ትግራይ ዛሬ ባወጣው መግለጫ የትግራይ ህዝብ ከ2012 አንስቶ የጦርነት ሰለባ መሆኑን በመጥቀስ ጀምሮ ጦርነቱ በፕሪቶሪያ ስምምነት መቋጨቱን አውስቷል። ይሁንና ስምምነቱ ተስፋ ሰጪ የነበረ ቢሆንም እነዚህ ተስፋዎች አለማሟላታቸው አስረድቷል። መግለጫው ሲቀጥልም በዚህ ምክንያት ትግራይ የኔ የምትለው መንግስት የላትም፣ ግማሽ ግዛቷ በሌሎች ኃይሎች እጅ ወድቋል፣ ተፈናቃዮችም ያለምንም መፍትሄ እየተሰቃዩ ነው ያለ ሲሆን ህወሓትም መከፋፈሉን አስታውቋል። ሰራዊቱን በመከፋፈሉ ጥንካሬውን ከማጣቱ በላይ የእርስ በርስ ግጭት ውስጥ መግባቱን የጠቀሰው መግለጫው በዚህ ጊዜ ጦርነት አደጋ መደቀኑ አስረድቷል። ውድብ መግለጫውን ሲቀጥልም ድጋሚ ወደ ጦርነት መግባት የትግራይን ህዝብ ወደማይቀለበስ የጥፋት ገደል ውስጥ ስለሚያስገባ አጥብቀን እንቃወማለን ሲልም ገልጿል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ዳግም ድጋሜ ወደ ጦርነት ውስጥ መግባት የህወሓት ባለስልጣናት እንደሚሉት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ብለዋል። ሲቀጥልም ድጋሜ ጦርነት ተጨማሪ መፈናቀልና ውድመትን ያመጣል፣ ወጣቶችን ተስፋ ያስቆርጣል ያለው ፓርቲው ሌላ ዙር ጦርነት ውስጥ መግባት የሚጠቅመው ህወሓትን ብቻ እንደሆነም አስረድቷል። በሌላ በኩል ፓርቲው ለፌዴራል መንግስት ባስተላለፈው መልእክት ደግሞ የፕሪቶሪያውን ስምምነት ተግባራዊ ባለማድረግ ዋነኛ ተጠያቂ እንደሚሆን ገልጾ አሁንም ስምምነቱ ሙሉ በሙሉ እንዲከበርና የትግራይ ህገ መንግስታዊ ስርዓት እንዲመለስ ጠይቀዋል። የሰዓቱ የዛሬው ጥንክራችን እስካሁን ያዳመጣችሁትን ይመስላል። በሌላ መረጃ በሌላ ቪዲዮ እስክንገናኝ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉ። መልካም ጊዜ